ላችሁም አላችሁ ሩታን ስለለያችኋት ከፍቶኛል፣ እውነት ከፍቶኛል ማለት ነው። እና እንግዲህ አብርሽም ሰሞኑን ሰፕራይዝ እየበዛ ነው፣ እናንተም ወዳችሁታል አይታችኋል እያለ ይገኛል ማለት ነው። አንተ ሰፕራይዝ አረኩ አልክ እንጂ ሩታ በአሁን ሰዓት በአንተ ሰፕራይዝ ባረከው በቤቱም በተደረገውም ዲኮር ነው። ይቅርታ አድርጉልኝ እንግዲህ አማርኛ ችግር አለብን። አዎ በተደረገውም ዲኮር ማለት ነው። ምንም ይሄ ፊኛ አይደለ ባሎን ምንድነው ስሙ? እና በሱ ምንም አልደነቃትም። በብልጭልጭ ምናምን አልተደነቀችም። ቤቱን በፎቶ አሸብርቆ በቃ በጣም አምሮ ምንም አላለችው እሷ ማለት ነው። እንደውም ስታፌዝበት ስትቀልድበት ነበረ። ተስፋ ይታይበታል ስትል ጽጌ ተስፋሁን እያለች ነበርና ስታፌዝ ነበረ የነበረው ማለት ነው። አንተ ግን አሁን እዚህ ጋር የጽጌ የሜሪ ፕሮግራም ላይ ሰሞኑን በጣም ሰፕራይዝ እየበዛ ነው እያልክ ነው። እኔ ሰፕራይዝ ይቅርና ማለት ነው ሰፕራይዝ ይቅርና እንደው ትዳርክን አክብረክ ከልጅ እናት ጋር ብትሆን ይሄ ሁሉ ባልመጣ ነበረ ማለት ነው። እና ያው ከጎንክ ያሉትን እኔም አልፈልጋቸውን ሰዎች አርቃቸው ብትባልም አንተ ግን ልታረቃቸው አልቻልክም። በእርግጥ እንግዲህ አሁን ሩታዬም የራሷን ውሳኔ ወስናለች። በዚሁ ልናገር ብዬ ነው። እና ሜሪዬ ግን ሩታዬን ባለመጥራትሽ እውነቴን ነው ተቀይመናል ማለት ነው። ተቀይመናል። ምን ችግር አለ ብትጠሯት? የልጅ እናት ናት። ልዑልዬንም ይዛ ትመጣለች። አሊያም ደግሞ ልዑልን የሚጠብቅ ሰው ይኖራል። ልትመጣ ትችላለች። ሕፃን ስለሆነ ያው ይዛ ነው የምትመጣው። በእርግጥ ብቻ እንኳንም ደስ አለሽ ኮንግራሌሽን ብለናል። እንግዲህ ከ100,000 ወደ 200,000 እንደምታልፊ 200,000 300,000 እያልሽ እንደምትሄጂ ተስፋ አለን ማለት ነው። ጽግዬም እንግዲህ 200,000 ገብታለች ተብሏል። ኮንግራ እያን ነው። ኮንግራ ዋው በጣም ደስ ይላል። እንደዚህ ነው እየሰራችሁ ስታድጉ በጣም ነው የሚያስደስተው ማለት ነው። በዚሁም ደግሞ አጋጣሚ ጎን ለጎን ማለት ነው ይሄ ዝም ብላችሁ ፊኛ ምናምንም የሚፈነዳውን ይሄ ብልጭልጭ የሚለውን ከምታደርጉ እውነቴን ነው በበጎ አድራጎት ለተቸገሩ ከጎናችሁ ላለው ጉሊት ላይ ሽንኩርት ለሚቸረችር እውነቴን ነው ማታ ንፍሮ ለምትሸጥ እናት ይሄንን ከምትገዙ ማለት ነው እዛ ሄዳችሁ ብታከብሩ እውነቴን እኮ ነው ትመረቃላችሁ ማለት ነው። እና ያ በዚሁ እግር መንገድ ልናገር ብዬ ነው እኔ ቢኖረኝና እንደዛ ባደርግ በጣም ነው ደስ የሚለኝ ማለት ነው። በየቦታው በቃ ይሄንን ሻምፓን ይዛችሁ መርጨት፣ ይሄ ደግሞ ምንድነው እሱ ይሄ ብልጭልጭ አሁን በቃ ከፈረንጆቹ እንኮርጃለን። በቃ ስራችን ሁሉ ኮፒ ማለት ነው። እኛ በሻዎች ኮፒ ፈረንጅ አረገው አይቅርብን ነው የምንለው። መቼም አይቅርብን እኮ አሁን ይሄ ግድግዳ ላይ ፊኛው ምን ይሰራል? መቼም ስንት ብር እንደተነፋ እንደተገዛ መቼም ታውቁታላችሁ አይደል? ይሄንን በአሁን ሰዓት እውነቴን ነው አንድ እንጀራ ገዝታ የ50 የ40 ብር የ30 የ25 ብር እንጀራ ገዝታ መብላት ለማችለው ብትሰጡበት ብትመረቁ ምኑ ነው ማለት ነው። እና እስኪ እንደዚህ ፊኛ እየነፋችሁ እዩኝ ትላላችሁ። እስቲ በበጎ አድራጎትም ደግሞ ስትሰሩ እንያችሁ እና እናመስግናችሁ። በቃ ሁሌም ከሴት ጋር ስትሄዱ ዛሬ ሌላ ሴት ነገ ደግሞ ወንዱም ሴቷም ሌላ ወንድ ስትቀያይሩ ከምናይ እንደዛ አይነት በጎ ነገር ላይ እስቲ ዋሉና እንያችሁ። እኛም ከትችት እናንተን ከመሳደብ እስኪ ምላሳችን ይቆጠብ። እውነት እናመስግናችሁ እንዴ! ሁሌም ዝሙት ነው የሚሰሩት እያልን እኮ እኛ ራሱ ኃጢአት አስገባችሁ። በቃ እውነቴን እኮ ነው። በግዛ ስልካችን ኃጢአት አስገባችሁ። መቼም ያው ሰማይ ቤት እውነቴን ነው አብረን ነው የምንገባው ሁላችሁም ማለት ነው ከእናንተ ጭምር። ለምን እናንተ በምትሰሩት ስራ ነው እኛም የምናገረው። እናንተ መልካም ብታረጉ እኛም ከምላሳችን መልካም ይወጣል ማለት ነው። በቃ እያካሄዳችሁት ያለው ነገር መልካም ነገር እንድንናገር አያደርገንም። ለምን እንደሆነ ባላቅም እኔ ብቻ አይደለም ይሄኔ ሁሉም ጥያቄ ይሆናል። ለማንኛውም ብዙ አልኩኝ። ያው የተሰማኝን ስሜት በዛው ልናገር ብዬ ነው። ሩታዬ ግን ዛሬም ማለት ነው መካሻ መጥቷል። ዛሬም ቢሆን እውነቴን ነው ደስታዋ ተመልሶ
ደስታዋ ተመልሶ ከመካሻ ጋር እልል ያለ ኑሮ ትኖራለች። ልዕልት ሆና ትኖራለች ማለት ነው። ልዕልት ሆና አንዳንዴ ስትገፉ ማን ነው በፍቅር ላይ